በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዲያብሎስ ተስፋ ማስቆረጥ። ዲያብሎስ ተስፋ ከማስቆረጡ አስቀድሞ ረዘም ያለ የዝግጅት መግቢያ ይሰጣል። እነዚህ ዝግጅቶች ለተከታታይ ውድቀቶች በመዳረግ ታዳኙ በመጨረሻ እኔ ተስፋ የለኝም፣ እንዲህ አይነት ሰው ስለሆንኩኝ እድን ዘንድ አልችልም በማለት እስከ መጮህ የሚያደርሱት ናቸው። እነዚህ ቅድመ ዝግጅቶች ትሕትናን አስመልክቶ ያለማቋረጥ በሚያጠምደው ሰው ልቦና ውስጥ የሚያስቀምጣቸው ክፉ ሐሳቦቹ ሊሆኑም ይችላሉ። በየዕለቱ እኔ ደካማ ረዳት የሌለኝና በኃጢአት የተሞላው ነኝ እንዲል ያደርገዋል። እንዲህ በማለቱም ወደ ትሕትና ከመሄድ ይልቅ በመንፈሱ ይደክምና ከወደቀበት ሊነሳ የማይችልበት ደረጃ ላይ የደረሰ ይመስለዋል። ተስፋ የመቁረጥ ጅምር ልክ እንደ ይሁዳ በታላቅ አወዳደቅ ሊጠቃለል ይችላል። ዲያብሎስ በዚህ ውጊያው ለተሰራው ኃጢአት ምንም አይነት ይቅርታ ሊደረግ እንደማይችል አድርጎ ያሳያል። ዲያብሎስ ጥቃቅን ስህተቶችን በማጉላት እነዚህን ስህተቶች የፈጸማቸውን ሰው ተስፋ በማስቆረጥ ይጥለዋል። በዚህ ረገድ ዲያብሎስ ጮሌ ነው። ይህ ሰው ከመውደቁ አስቀድሞ የሰራው ኃጢአት በጣም ቀላል መስሎ ይታየዋል። ዲያብሎስም ይህንኑ ያረጋግጥለታል። ያን ኃጢአት ከፈጸመው በኋላ ግን ዲያብሎስ ቀላል መሆኑን ድጋሚ በመግለጽ ያንኑ ኃጢአት ደጋግሞ እንዲፈጽመው ያበረታተዋል። አሊያም እጅግ አጉልቶና የከፋ አድርጎ በማሳየት ሰውየውን ወደ ተስፋ መቁረጥ ይመራዋል። እግዚአብሔር እንዲህ ያለውን ኃጢአት ይቅር የሚልህ ይመስላልን? በማለት በዚህ ጊዜ ይህ ኃጢአተኛ መንፈስ ቅዱስን እንደተቃወመ ይሰማዋል። የሰራው ኃጢአት መንፈስ ቅዱስን ከመቃወም ጋር ምንም ግንኙነት ባይኖረውም እንዳለው አድርጎ ስለሚገምት ይቅርታን የሚያገኝ አይመስለውም። በዚህም መንፈስ ቅዱስ ከልቦናው ሙሉ ለሙሉ እንዲወጣ ያደርጋል። በመጨረሻም ለዚህ ሰው ወደ ንስሐ መመለስ ያዳግተዋል፣ ይቅርታንም ያጣል። ምክንያቱም ለኃጢአት ስርየት ንስሐ፣ ለንስሐም የመንፈስ ቅዱስ ሥራ በልቦና ውስጥ መኖር ስላለበት ነው። ዲያብሎስ ንስሐ መግባት እንደማይቻል አድርጎ ወደ ተስፋ መቁረጥ ሊያመራ ይችላል። እንዲህ በማለት ኃጢአትን መተው ትችላለህን? አትችልም። ኃጢአት ከደምህ ጋር ተዋህዷል፣ ጽናትህ አብቅቶለታል፣ ተስፋ ተሟጧል። ንስሐ የመግባት ምኞቱ እንኳን በውስጥ የለም። ምን ያህል ጊዜ ነው ንስሐ ለመግባት ሞክረ ያቃተ? ምን ያህል ጊዜስ ነው ኃጢአትን ከተናዘዝክ በኋላ ተመልሰ ከፊተኛው የከፉ ኃጢአቶችን የፈጸምከው? እንዲህ እያለ ሰውየው ውጊያውን መቋቋም አቅቶት እስኪወድቅ ድረስ ይሞግተዋል። በመጨረሻም አሁን ሙሉ ለሙሉ እጄ ላይ ወድቀሃል፣ ካሁን በኋላ ወደምትፈልገው የእጄ መዳፍ አገላብጣለሁ፣ ስለሆነም ምንም ውጤት የማታገኝበትን ትግል መታገልህ ለከንቱ ነው ይለዋል። በእርግጥ እነዚህ ሁሉ ማስፈራሪያዎች መሰረት የሌላቸውና የሐሰት ዛቻዎች ናቸው። አንድ ሰው ምንም እንኳን ያለበት ሁኔታ በጣም የከፋ ቢሆንም እግዚአብሔር ንስሐውን ይቀበላል። ብዙ ታላላቅ የሚባሉ ቅዱሳን አባቶች የከፋ በደል ቢሰሩም እንኳ እግዚአብሔር ይቅር ብሏቸዋል። ነገር ግን ዲያብሎስ ሰዎች በኃጢአት ሲወድቁ ጥረቱ ሁሉ ወደ ተስፋ መቁረጥ እንዲደርሱ ነው። ውድቀቱ ጊዜያዊ ሲሆን ቋሚና ዘላለማዊ እንደሆነ አድርጎ ነው የሚያሳምነው። በነቢዩ ሚክያስ የትንቢት መጽሐፍ ውስጥ የተጠቀሱት ቃላት ምንኛ አጽናኝ ናቸው። ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ አይበልህ። ትንቢተ ሚክያስ ምዕራፍ 7 ከቁጥር 8። ከዚህ በተጨማሪም ጻድቅ 7 ጊዜ ይወድቃልና ይነሳማል። መጽሐፈ ምሳሌ ምዕራፍ 24 ከቁጥር 16። ሰው ተደጋጋሚ ውድቀት ቢወድቅም መጽሐፍ ቅዱስ ጻድቅ ብሎ ነው የጠራው። ተስፋ ወደ መቁረጥ ከሚያደርሱን ምክንያቶች አንዱ ዲያብሎስ በመንፈሳዊ ክፍለ ጊዜያችን የሚሰነዝርብን ጥቃት ነው። እንዲህ ያለው የዲያብሎስ ደባ በብዙዎች ዘንድ ይታወቃል። እስኪ ይህን ደባውን በምሳሌ እንመልከት። በአዲስ ዓመት ዋዜማ የተባረከ ዘመን ለመቀበል በማሰብ ምሽቱን በመዝሙር በማህሌትና በጸሎት ለማሳለፍ በቤተ ክርስቲያን ታድራለህ። ሲነጋም ቅዳሴ አስቀድሰህና ቅዱስ ቁርባን ተቀብለህ ወደ ቤትህ ታመራለህ። በመንገድ ላይ ሳለ ዲያብሎስ አንድ ነገረኛ ሰው ይልክብህና ይተናኮልሃል። በዚህ ጊዜ ትበሳጭና ትበድላለህ። ከዚህ በኋላ ተስፋ የማስቆረጥ ክብሪቱን ይጭርብሃል። ይህን ሁሉ ካረግኩ በኋላ እንዴት እሰናከላለሁ? በቃ ምንም ዋጋ የለኝም ትላለህ። ነገር ግን ተስፋ አትቁረጥ፣ የተነቃበት ማታለያ ነውና። ይልቁንም ከነብዩ ጋር ሆነ በወድቅም እነሳለሁ በል። ዲያብሎስ ውጊያውን በዚህ እንደማይገታም እወቅ። በማንኛውም የአዲስ ዓመት የመጀመሪያ ቀን፣ በመንፈሳዊ በዓላት ቀን፣ በጾም የመጀመሪያ ቀን መንፈሳዊ ጸሎት ካደረስክና ቅዱስ ቁርባን ከተቀበልክ በኋላ
ዲያብሎስ አንተን ለመጣል ክንዱን እንደሚሰነዝር አትዘንጋ። እንዲህ በሚቃጣበት ጊዜም ማታለያ ዘዴን አውቄብሃለሁ፣ ሌላ ዘዴ ፈልግ ትለዋለህ። በመንፈሳዊ ክፍለ ጊዜዎችህ በምታሳየው መንፈሳዊ ጥረትና ውጤት ዲያብሎስ ተራ ቅናትን ስለሚቀና የሚከፍትብህ ውጊያዎች ስፍር ቁጥር የላቸውም። ሌላው የዲያብሎስ ተስፋ ማስቆረጫ መንገድ ሰውየው ሊያገኘው የማይችለውን ከፍተኛ ደረጃ እንደሚያገኘው አድርጎ ማጓጓት ነው። ባለው ኃይል ሁሉ ሊያገኘው የማይችለውን ከፍተኛ መንፈሳዊ የእድገት ደረጃ እንደሚያገኘው አድርጎ ያሳምነዋል። ይህን የተመለከቱ የንስሐ አባቱ ረጋ ማለት እንዳለበትና አሁን ባለበት ደረጃ ጥቂት መቆየት እንደሚገባው ሲመክሩት ዲያብሎስ የንስሐ አባቱን መንፈሳዊነት እንዲጠራጠር ያደርገዋል። አንድ ሰው በጣም ጥሩ መሰረት ከሌለው እንዴት አድርጎ ነው 1 ወይም 2 ወይም ከዚያ በላይ ቀናት በከፍተኛ መንፈሳዊ የእድገት ደረጃ ላይ መቆየት የሚችለው? አይችልም። ስለሆነም ይወድቃል። በዚህ ጊዜ ዲያብሎስ ጠጋ ብሎ ሊወቅሰውና ተስፋ ሊያስቆርጠው ይጀምራል። ለመንፈሳዊ ሕይወት ብቃት የለህም፣ ባህሪ ከመንፈሳዊ ሕይወት ጋር አይጣጣምም ይለዋል። እንዲህ እያለ አድቅቆ ይጥለዋል። ነገር ግን ይህ ሰው እንደ መምህረ ንስሐው ምክር እድገቱን ቀስ በቀስ ቢያከናውን ኖሮ ዲያብሎስ እንዲጀምረው የሰጠውን ደረጃ በመጨረሻ ያገኘው ነበር። ዲያብሎስ ጻፎችና ፈሪሳውያን የእሱን ጠባያቸው እንዲያደርጉ አሳምኗቸው ነበር። መንፈሳዊ መመሪያን በመስጠት ረገድ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። እነሱ ግን በጣታቸውስ እንኳን ሊነኩት አይወዱም። የማቴዎስ ወንጌል ምዕራፍ 23 ከቁጥር 4 ላይ ተብሎ ተጽፎባቸዋል። እነዚህ ከባድ ሸክሞች አንዳንድ ጊዜ የሚሸከማቸውን ሰው ተስፋ የሚያስቆርጡት ይሆኑና ይህን ማን ይችላል? ማንስ ሊድን ይችላል? በማለት ይናገራል። ከአሕዛብ ወገን ወደ እምነት ስለመጡት ግን ሐዋርያት እንዲህ ነበር ያሉት፣ ከአሕዛብ ወደ እግዚአብሔር የዞሩትና እንዳናስቸግራቸው በማለት በሐዋርያት ሥራ ምዕራፍ 15 ከቁጥር 19 የላኩባቸው መልእክት ይህንኑ የመሰለ ነው። ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ቅዱስ ጳውሎስም እንዲህ በማለት ተናግሯል። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ፣ ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም እንዳለ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 2። ስለሆነም ዲያብሎስ ከደረጃችሁ በላይ በሆነ ነገር ቢፈትናችሁ አትስሙት። ይልቁንም አንተ ሰይጣን ከአጠገቤ ወግድ፣ ለእኔ መልካም አታስብልኝምና አንተ ያሉ ወደ መልካም ፍጻሜ ማያደርሱ የራስ የሆኑ ጠማማ መንገዶች ናቸው በለው። ዲያብሎስ አንዱን ጻድቅ አባት ተነስቶ እንዲጸልይ ሲቀሰቅሰው እኔ በወደድኩ ሰዓት እጸልያለሁ እንጂ አንተ የምትለውን አልሰማም በማለት አሳፍሮታል። ሰይጣን ሰውን ለመጣል ሲፈልግ ወደ ላይ ከፍ ያደርገዋል። ከጣለ በኋላ ደግሞ ክፉ በማሳሰብ ተስፋ ያስቆርጠዋል። ተስፋ የማስቆረጥ ውጊያ ዲያብሎስ የሚወደው ውጊያ ነው። ምክንያቱም ሰው ተስፋ ሲቆርጥ በራሱም ሆነ በእግዚአብሔር ላይ እምነት ስለሚያጣ ነው። መንፈሳዊ ሕይወት መምራት የሚቻልባቸው አማራጮችም ላይ ስለማይተማመን ለውድቀት ራሱን ያጋልጣል። ዲያብሎስ የሚፈልገውም ይህንኑ ነው፣ ታዳኙ እንዳይጥለው አድርጎ መጣል። ዲያብሎስ በእንዲህ አይነት መልኩ የጣለውን ሰው አሁን ከጭብጤ አታመልጠኝም፣ በእርግጠኛነት ወደ ሲኦል ትወርዳለህ፣ ምንም ዋጋ የለህም። ስለዚህ ይህንንም የሚመጣውንም ሕይወት ከምታጣ በዚህኛው ሕይወት በዓለሙ ትምነሸነሽ ዘንድ እመክርሃለሁ። እንዲህ ያለውን ሰው ዲያብሎስ ሕይወቱ ደካማና ብኩን መሆኑን ብቻ ሳይሆን መንፈሳዊ ሕይወት መምራት ከባድ መሆኑን ጭምር ያሳምነዋል። አልፎ ተርፎም ከሱ እጅ ሆነ ከእግዚአብሔር ፍርድ እንደማያመልጥ ያረጋግጥለታል። እንዲህ አይነቱ ተስፋ የማስቆረጥ የዲያብሎስ ውጊያ እጅግ በጣም አደገኛ ውጊያ ነው። ለዚህ ሁሉ ግን መልሱ ቀላል ነው። ሰልፉ ለእግዚአብሔር ነውና እንዲል አንደኛ ሳሙኤል ምዕራፍ 17 ከቁጥር 47። ይህንን በክርስቶስ ድል እንደምናደርግም ተነግሮናል። ምንም እንኳን ደካሞች ሥጋውያንና ውጊያው የበረታ ቢሆንም ኃይልን በሚሰጠን በመድኃኒታችን በክርስቶስ ሁሉን እንችላለን። በጸጋውና በውስጣችን በሚሠራው በመንፈስ ቅዱስ ኃይል እንታገዛለን። ይህ ብቻ አይደለም፣ እኛን ለማገዝ በሚላኩ መላእክትም እንደገፋለን። በቅዱሳን ሁሉ አማላጅነትም ብርታት እናገኛለን። ዲያብሎስ በእኛ ላይ ምንም ኃይል ስለሌለው በዛቻዎቹ አንደነግጥም። የሐዋርያው ቃላት ምንኛ ድንቅ ናቸው! ዲያብሎስን ግን ተቃውሙ ከእናንተም ይሸሻል። የያዕቆብ መልእክት ምዕራፍ 4 ከቁጥር 7። የእግዚአብሔርን ፍርድ በተመለከተም እሱ አንድ ጊዜ በመስቀል ላይ ባሳየው ፍቅር ታላቁንና ቸል ልንለው ማይገባንን መዳናችንን ፈጽሞልናልና ስለ እኛም በኃጢአታችን ብንናዘዝ
ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው እንዲል በአንደኛይቱ የዮሐንስ መልእክት ምዕራፍ 1 ከቁጥር 9። ሊያጥበንና ከበረዶ ይልቅ ሊያነጻንም ይችላል። እንዲህም ብሎናል፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 18። ምንም እንኳን ዲያብሎስ ከላይ በተመለከትነው መሰረት ተስፋ በማስቆረጥ ውጊያ ቢዋጋንም መጽሐፍ ቅዱስ ከሦስት ዋና ዋና መልካም ምግባራት መካከል አንዱ ተስፋ መሆኑን በመግለጽ ያበረታታል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።